40 ኩንታል እስከ ማምረት በዊጣ ቀበሌ የቴንትረፍ ሁለገብ የወጣቶች ማህበር ሰብሳቢ ኢንጂነር ዘይኑ ሙሳ ሲነርጎስ ኢንስቲትዩት የተሰኘ ግብረሰናይ ድርጅት ይሰራበት የነበረ ተቋም ከወረዳው በመረከብ በአግሪ ቢዝነስ ስራዎች ላይ ተሰማርተዋል። ማህበሩ በ2014 ዓመተ ምህረት ሲመሰረት የተቦን የጆሌና የዊጣ ቀበሌያት ወጣቶችን በጋራ አጣምሮ በመያዝ ከ150 በላይ አባላት ነበሩት። በጊዜ ሂደት ግን ይህ አሃዝ ወደ 50 ዝቅ ብሏል። የተሻሻሉ የፍራፍሬ ችግኞችን በመሸጥና ከድርጅቱ ያገኙትን ትራክተር ለእርሻ በማከራየት ተጠቃሚ ሆነዋል። እንግዲህ ለሶስተኛ ዓመት ነው አሁን እየሰራን ያለነው። በመጀመሪያ ዓመት እስከ 500 ሺህ ብር አቮካዶ ሲድሊንጉን ማለት ነው መሸጥ ችለን ነበር። ከዛ በሁለተኛው ዓመት ላይ ደግሞ እስከ 1.2 ሚሊዮን ብር አቮካዶዎችን መሸጥ ቻለን። በዛች ባገኘና ሳንቲም ውጭ ተከራይተን እዚህ ጋር ፊት ለፊት ላለ ከሳይቱ ፊት ለፊት ባለው 2 ሄክታር መሬት ተከራይተን አትክልቶች የተለያዩ አትክልቶች ሽንኩርት፣ ቲማቲምና ጎመን ጥቅልል ጎመን ማልማት ጀመረን ማለት ነው። መሬቶቻችንን እናርሳለን በተመጣጣኝ ዋጋ። በመስቃን